ጤና ይስጥልን። ዶክተር አሌክሳንደር በፍቃዱ እባላለሁ። ከጽናት መካከለኛ ክሊኒክ ጋርመንት አካባቢ የሚገኝ ክሊኒክ ነው። ሲኒየር ኤክስፐርት ጠቅላላ ዶክተር ነኝ። ዛሬ ስለ የጨጓራ ህመም እየተባለ በተለምዶ የሚጠራው ስለ እርሱ የተወሰነ እናያለን። እንግዲህ የጨጓራ ህመም ማለት በእንግሊዝኛ ወይም በሕክምና የምንጠቀምበት ቋንቋ ፔፕቲክ አልሰር ዲዚዝ ይባላል። ፔፕቲክ አልሰር ዲዚዝ ማለት በፔፕሲን በሚባለው አሲድ በሚያጠናክረው የጨጓራችን ኤንዛይም አማካኝነት የሚመጣ የጨጓራ መላጥ ወይም አልሰር ህመም ማለት ነው። ፔፕቲክ አልሰር ዲዚዝ እንለዋለን ወይም የጨጓራ ህመም በአማርኛ። እንግዲህ የጨጓራ ህመምን መጀመሪያ የምናየው ምን ያህል ነው ብዛቱ፣ በኢትዮጵያ ውስጥ ያለው ብዛቱ ምን ያህል ነው የሚለው እናየዋለን። እንግዲህ ወደ ኋላ ሄደን የዛሬ 30 ዓመት የነበረውን ብዛቱን እናየዋለን። የዛሬ 30 ዓመት ወደ 7.5% አካባቢ ነበረ ስርጭቱ። ከዛ በኋላ የዛሬ 20 ዓመት የተደረጉ ጥናቶች ደግሞ የሚያሳዩት ወደ 10% አካባቢ ደርሷል፣ ጨምሮ ማለት ነው። ከዚያ በኋላ የዛሬ 10 ዓመት አካባቢ ደግሞ ወደ 15% አካባቢ ሆኗል፣ ጨምሮ ማለት ነው። እንግዲህ በአሁን ጊዜ ደግሞ ያለው የስርጭት መጠን ወደ 17.5 እስከ 20% ባለው ውስጥ ይሆናል። እንግዲህ በጣም እየጨመረ ነው እየሄደ ያለው ማለት ነው በህብረተሰቡ ውስጥ ያለው ስርጭት። እንግዲህ ይሄ የጨጓራ ህመም ለምንድን ነው እየጨመረ የመጣው ስርጭቱ ብለን በአጭሩ ስናየው እንግዲህ የሚያጋልጡት ፋክተሮች ናቸው እንዲጨምር ያደረጉት። እነዚህ የሚያጋልጡት ፋክተሮች ምን ምንድን ናቸው ብለን ስናይ እንግዲህ አንደኛው ኤች ፓይሎሪ የሚባል ባክቴሪያ አለ። ያ ባክቴሪያ በሰዎች ውስጥ ያለው ስርጭት እየጨመረ ስለመጣ ነው። ሁለተኛ ደግሞ የላይፍ ስታይላችን፣ ልክ ለብዙ ህመሞች እንደሚባለው ላይፍ ስታይል ወይም ደግሞ የአኗኗር ዘይቤያችን መበላሸት በጣም እየተበላሸ ስለመጣ ያ የአኗኗር ዘይቤያችን በጣም መበላሸት ወይም መቆሸሹ፣ ያ ሀበሻዊ የሆነ የአኗኗር ዘይቤያችን በጣም እያበላሸ ነው ስለመጣን ለተለያዩ ነን ኢንፌክሽየስ ዲዚዝስ ወይ ደግሞ ኢንፌክሽን የማያመጣቸው ህመሞች እና አንዳንድ ደግሞ ኢንፌክሽን የሚያመጣቸው ህመሞች ተጋላጭነታችን በጣም ጨምሮ ነው የሚገኘው በአሁን ጊዜ በሚደረጉ ጥናቶችም እንደሚታየው ማለት ነው። ሌላ የመድኃኒት አጠቃቀማችን፣ ይሄም ከላይፍ ስታይላችን ጋር የተያያዘ ነው። መድኃኒቶች እንደፈለግን ነው፣ እንደ እቃ፣ እንደ ብስኩት፣ እንደ ከረሜላ ነው ከየፋርማሲው እየገዛን የምንወስዳቸው። በተለይ የህመም ማስታገሻ እያልን የምንወስዳቸው መድኃኒቶች እጅግ በጣም ጎጂ የሆነ የጨጓራ ሳይድ ኢፌክት አላቸው። እነዚህና ሌሎች ለጨጓራ ህመም የሚዳርጉ በተለይ ከአመጋገብ ጋራ እንግዲህ ብዙ ጊዜ ደጋግመን እንደጠቀስነው አብዛኛው ህመሞች የሚነሱት እኛ ንጹህ ሆነን ነው የተፈጠርነው መጀመሪያ ላይ። ነገር ግን በኋላ ላይ በአፋችን በምንከታቸው የሚበሉና የሚጠጡ ነገሮች ሰውነታችንን እያቆሸሽ ነው እንገኛለን እና ለህመሞች የሚያጋልጡ እነዚህ የሚበሉና የሚጠጡ ነገሮች ናቸው። ከነዚህ ውስጥም እንግዲህ እንደ ሪስክ ፋክተር ተብሎ ማጨስ፣ ሲጋራ ማጨስ እና አልኮሆል መውሰድ ለጨጓራ ህመም የበለጠ ያጋልጣሉ ተብሎ ነው የሚጠቀሱት። ምልክቶቹ ምንድን ናቸው የሚለውን ስናይ ደግሞ የጨጓራ ህመም እንግዲህ በጣም ሰፊ የሆኑ ምልክቶች ናቸው ያሉት። ይህም ሰፊ የሆነ ምልክቶች ከምን የመጡ ናቸው ብለን ስናይ ሰፊ የሚባል ነርቭ አለ፣ ጨጓራችንን ኢነርቬት የሚያደርገው ወይ ደግሞ ወደ ጨጓራችን የሚሄደው ነርቭ። ይሄ ሰፊ የሚባለው ነርቭ በግሪክ ቫገስ ይባላል፣ ቫገስ ነርቭ ይባላል እና ቫገስ ነርቭ ደግሞ በባህሪ ወይም በተፈጥሮ ከላይ ከራሳችን ጀምሮ እስከ ታች ድረስ ኢነርቬት የሚያደርግ ነው። ይሄ ቫገስ ነርቭ የሚያመጣቸው ምልክቶች እንግዲህ ከራስ ምታት ጀምሮ ማቃር፣ ማቅለሽለሽ፣ ማስገሳት፣ ምራቅ አፍ ውስጥ መብዛት፣ እጃችንንና እግራችንን ማቃጠል፣ እዚህ የልባችን ስር ኤፒጋስትሪክ ፔን የሚባለው ልባችን ስር ማቃጠል ወይም ደግሞ የሆድ መነፋት፣ እነዚህን ምልክቶችን
ያሳያል። እንግዲህ እነዚህ ምልክቶች በሚታዩበት ጊዜ ቶሎ ብለን የሕክምና እርዳታ መፈለግ አለብን። ሐኪማችን ጋር ሄደን መታየትና መታከም ያስፈልጋል ማለት ነው። እንግዲህ ምርመራዎቹ ምን ምንድን ናቸው የሚሉትን ስናይ ኤች ፓይሎሪ የሚባለውን ባክቴሪያ መመርመር አንዱ ምርመራ ነው። ሁለተኛው ምርመራ ደግሞ ኢንዶስኮፒ ነው። ኢንዶስኮፒ እንግዲህ በቅርብ ጊዜ ሪሌቲቭሊ የመጣ ምርመራ ነው። ነገር ግን በጣም ጠቃሚ ምርመራ ነው። በተለይ መቁሰል ወይም ቁስለት ካለብንና ሌሎች ከካንሰር ጋር የተያያዙ ወይም ሌሎች መንስኤዎችም ካሉ እነሱን ለመለየት የሚጠቅመን የምርመራ አይነት ነው። ከኢንዶስኮፒ በፊት ደግሞ የነበረ ምርመራ ባሪየም የሚባል የኤክስሬ አይነት ምርመራ ነበረ። እሱም እንደዚሁ ጠቃሚ ነው ማለት ነው። ወደ ሕክምናው ስንመጣ እንደዚህ መርምረን ከደረስንበት በኋላ ሕክምናው እንግዲህ በባህል የሚደረጉ ሕክምናዎች ወይም ቤት ውስጥ የሚደረጉ ሕክምናዎች አሉ። በሕክምና መስጫ ተቋማትም የሚደረጉ ሕክምናዎች አሉ። እንግዲህ በሕክምና መስጫ ተቋማት ወደሚደረጉት ሕክምናዎች ስንሄድ እንግዲህ ኤች ፓይሎሪ የሚባለው ባክቴሪያ ከተገኘ እሱን በ2 ሳምንት መድኃኒት ኪኒን ወስዶ ማጥፋት ይቻላል። ሌላ አሲድ መመንጨቱን የሚቀንሱልን መድኃኒቶች አሉ። እነዚያ የተለያዩ መድኃኒቶችን መውሰድ ይቻላል። ሌላ የሚያነሳሱብንን ፋክተሮች እነሱ ሁሉም ሰው የየራሱ የሚያነሳሳበት ፋክተር ስላለው ያንን ማስወገድ ነው ማለት ነው። እንግዲህ ከሚበሉ ምግቦች ሊሆን ይችላል፣ ከሚጠጡ መጠጦች ሊሆን ይችላል፣ ወይ ደግሞ ከላይፍ ስታይሉ መጨናነቅ ወይ መናደድ ሊሆን ይችላል። ያንን በተቻለ አቅም ለመቀነስ ለማስወገድ መሞከር ያስፈልጋል ማለት ነው። ቤት ውስጥ የሚደረጉ ሕክምናዎች ለምሳሌ በአብዛኛው የሚታወቀው እንግዲህ ቡና መቀነስ ወይም ማቆም፣ ከፍራፍሬዎች ደግሞ እንደ ፓፓያ ያሉ ፍራፍሬዎችን መውሰድ ለጨጓራችን ለአብዛኛው ሰው ፍቱን መፍትሄዎች ናቸው። ዝርዝሩን ወደ መፍትሄዎቹ ስንሄድ ሌላ ጊዜ እናየዋለን። ሌላ ካልታከምነው ምንድን ነው የሚሆነው? ኮምፕሊኬሽኖቹን ስናነሳ እንግዲህ እስከ ደም ማስመለስ ድረስ የሚደርስ ኮምፕሊኬሽን ሊኖረው ይችላል። ይሄም የጨጓራችን መላጥ ከመብዛቱ የተነሳ ሊሸነቆርና ደም ሊደማ ይችላል። ያ ደም መድማት ደግሞ በአፋችን ሊወጣ ይችላል፣ ወይም ደግሞ በሰገራም ሊወጣ ይችላል። ጠቁሮ ማለት ነው። ያ ደሙ እንደዚያ ሊወጣ ይችላል። ይሄ እስከ ሞት ድረስ የሚዳርግ ህመም ነው። ስለዚህ በጣም እየበዛ ስለሆነ ይህንን የጨጓራ ህመምም እንደዚሁ መከላከል የምንችለው መድኃኒት ነው። ከጽናት መካከለኛ ክሊኒክ ይህን የጨጓራ ህመም በተቻለ አቅም እንድትከላከሉ እንመክራለን። ይህም የምትከላከሉት ላይፍ ስታይል በማስተካከል የተረጋጋ ህይወትን ለመኖር መሞከር ያስፈልጋል በተቻለ አቅም። ሁለተኛ ደግሞ ምግብን መጥኖ መመገብ እና አይነቱንም ለይቶ መመገብ ያስፈልጋል ማለት ነው። ይህንን በማድረግ የጨጓራ ህመምን መከላከል እንችላለን። አመሰግናለሁ።